አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ሞሚ ቻናል ቤተሰቦች ሰላም ናችሁ? ላይክ እያደረጋችሁ ጀምሩ። ማሻአላህ ግዛዙና ያረጋግልሽ ደግሞ እንግዲህ እንደምታዩትኝ ጀዋል ቤት ሂደናል ማለት ነው። ጀዋል ቤት ደግሞ የሄድ ነው ያው ወደ ኢትዮጵያ ስልክ ለመላክ ነበር። እንደምታዩት ጀዋል ቤት ነው ያለነው። ኢንሻአላህ ያለውን ነገር አሳያችኋለሁ። ግን ቻናሉን ላይክ እያረጋችሁ አበረታቱት ማለት ነው። የሞሚ ቻናል የማይመጣበት የማይሰራው ነገር የለውም። ደከመኝ ሰለቸኝ አይልም። የምትፈልጉትን አይነት መረጃ እስከ አቅሜ እስከቻለ ድረስ አደርሳለሁ ማለት ነው። እናንተ የምትጠይቁኝ ጥያቄ ካለ አብራራለሁ። በኮሜንት አሳውቁኝ። ጥፋትም ካለብኝ አስተካክላለሁ። በኮሜንት አሳውቁኝ። እና እንደምታዩት እዚህ ጋር በዋዲ ነው የሄድ ነው። ሙጀማም አለ በዋዲም አለ። እንግዲህ በፈልጋችሁት መሄድ ትችላላችሁ። እና በአሁኑ ሰዓት ፋሽን የመጣው ጀዋል አብሶም ለኢትዮጵያ ማለት ነው ጋላክሲ A16 ነው። በጣም ይገርማል። ስንሄድ ይህን ጀዋል ነው የሚያወጡላችሁ። ሌላ ጀዋል አስለን እኛም አይናችን አልወደቀበትም። ስጠንም አላልነው፣ አላየንም፣ አላማረጥንም። አዲስ የወረደ ጀዋል ብለን ይሄ ነው በቃ። እና ሁሉም ሰው እየገዛ ያለው ይሄን ነው። አብሶም ለኢትዮጵያ የሚላክ ማለት ነው። እና የሚገርማችሁ ነገር 5 ጀዋል ነው የተገዛው። 5 ጀዋል ኢትዮጵያ ለመላክ 5 ጀዋል ተገዛ። ግን የሚገርመው ነገር አልሄደም። 5ቱ ሁሉ ኪሎ እንትን አላለም ማለት ነው። ኪሎ ሞላ። በጣም ነው የሚገርመው። ኧረ 6ኛም አለ አይባድ። እና ጀዋል እንዴት አድርገው ሰው እንደሚወስድ አላውቅም። ግን የምትወስደው ልጅ አልቻለችም፣ አልወሰደችውም ማለት ነው። ምክንያቱም ሚዛኑ ከመጠን በላይ መጣ። ስለዚህ የሄደ ጀዋል የለም እላችኋለሁ። በነገራችን ላይ ወደ ኢትዮጵያ የምትሄዱ ሰዎች መጀመሪያ ላይ ኪሏችሁን በእርግጠኝነት ሳታውቁ ለሰው ቃል አትግቡ እላለሁ። ምክንያቱም ሰው ይሄን ጀዋል የሚገዛው ተቸግሮ ተጠቦ ብዙ ነገር ተበድሮም ሊሆን ይችላል። እና ለቤተሰቡ እንዲደርስ ብሎ ይህን ተበድሮ ገዝቶ ሳይሄድ እዚሁ የክላስ ማሟሟቂያ ሆኖ ሲቀር ያሳዝናል ማለት ነው። እና እንግዲህ እኛ ገዛን። በተለያየ ከረን ነው የገዛ ነው። በጣም ደስ ይላል ጀዋሉ። እኔ በጣም አምሮኛል። ግን ሸህ ፍሉስ የለም። እኔ ልገዛ ነበረ ግን አይን የተንከራቶ ነው የቀረው። ተንከራትቼ ቀረው። እንታረጉታላችሁ። እና ያው ዋጋውን መጨረሻ ላይ ነግራችኋለሁ። በጣም የሚገርማችሁ ነገር በጣም ተወዷል። ውድ ነው። ዝገኛ እያስተደረግን ያለ ነው። ግላስ ነው ማለት ነው። የስፒከሩ ግላስ ነው ያደርግ ነው ፊት ለፊቱ ማለት ነው። መስታወቱ እንግዲህ እንደፈለጋችሁ በሉትኝ። ግዛዝ ነው ያስተደረግ ነው። ግዛዙ በተለየ ሁኔታ ለጀዋሉ ይከላከልለታል ማለት ነው። ሻሃን ደግሞ የሚገርማችሁ በአሁኑ ሰዓት የመጣው ጀዋል ሻሃን የለ ሰማ የለ የብቻ ነው የምገዙት። ሱብሃንአላህ በፊት እኮ አብሮ ነበር የሚመጣው። አሁን ግን ነገሮቹ ቀየሬር ብለው በቃ የብቻ ነው። የጀዋል ከበር የለ ምን የለ የብቻ ነው የሚገዛው። ይኸው እንደምታዩት በጣም ሁሉም ነገር ልብስ ሲለብስ ያምርበታልና ጀዋሉ ማማረበትኝ በፊትም በኋላም ሲለብስ ማለት ነው። ሻሃን ራሱ የገዛ ነው 65 ሪያል ነው። እዚህ ጋር ደግሞ እንደምታዩትኝ ያው በግስቲር ለመለበጥ ነው፣ ለማስተካከል ነው። ያው ወደ ሀገር ሲገባ ይጮሃል ስለሚባል ያው በግስቲር ለመሸፈን ነው ማለት ነው። እንግዲህ እየሸፈንኩ ነው። 5 ነው። 4 ጀዋል አለኝ። አንዱ እንኳን አሮዬ ነው ሲተጠቀምበት የነበረ ነው። ግን ስላልሄደ ወደ ኢትዮጵያ ለመስደድ ነው። ሴትየት ኢትዮጵያ ስላለች ማለት ነው። እና እንደዚህ አርጌ በባርከን እውቀት ባይኖረኝም ጽፌበታለሁኝ። ሁሉንም አስተካክዬ እንደዚህ አርጌ ሻሃኑ ጋር ልብጥ አርጌ አዘጋጅቼ ቁጭ ብሎ ቀረ። ልፋቴም መና ሆነ ማለት ነው። የሚገርማችሁ ነገር ግስቲሬ የገዛውበት እና
እና የጀዋሉ ዋጋ 500 ነው እስከ ሸሃኑ እስከ ሰማው ማለት ነው።